ለረጅም ጊዜ አይነ ስውር ሆናችሁና በድንገት እንደገና ማየት ብትችሉ ያለውን ፊሊንግ አስቡት። ይህም እውን የሆነው ጭንቅላት ውስጥ በሚቀበር የኮምፒውተር ቺፕ ነው። የኤለን መስክ ካምፓኒው የሆነው ኒውራሊንክ አይነ ስውራንን መልሰው እንዲያዩ የሚያስችል ተከላ ለማድረግ እየተዘጋጀ ነው። በ2026 መጀመሪያ በተባበሩት አረብ ኤሚሬትስ የቀዶ ጥገና ሐኪሞች የተለያዩ ጥቃቅን ኤሌክትሮድ በቀጥታ ወደ አይነ ስውር ህመምተኛ የእይታ ኮርቴክስ ያስቀምጣሉ። ከዚህም በኋላ ህሙማኖቹ ዝቅተኛ ጥራት ያለው ምልከታ ሲኖራቸው፣ ከጊዜ በኋላ ግን እንደ ኢንፍራሬድ እና የፀሐይ ብርሃንን እንዲያዩ የሚያስችል የተሻለ ቴክኖሎጂ ይመጣል ተብሎ ይታሰባል። ይህም ሱፐር ሂውማን ችሎታ ወይም ከኖርማል የሰው ልጅ እይታ የተሻለ ሊያረጋቸው ይችላል። ቀደም ሲል ይኸው ድርጅት ቴሌፓቲ የተሰኘ ቺፕ ቢውልድ አድርገው ነበር። ይህም ፓራላይዝድ የሆኑ ህመምተኞችን በሀሳብ ብቻ ተቆጣጥሮ ከቦታ ቦታ እንዲንቀሳቀሱ የሚያደርግ ነው። እናም ቀጣይ ድርጅት ወደ አይነ ስውራን አምርቷል። በዚህም የተጎዱ አይኖችንና ኦፕቲክ ነርቮችን በማለፍ አይነ ስውር ሆነው የተወለዱ ሰዎችን የማየት ችሎታ መመለስ ያስችላል። ይህም ብላንድ ሳይት ኢምፕላንት በአረብ ኤሚሬትስ ውስጥ ከምግብና መድኃኒት አስተዳደር ፍቃድ በማግኘት የተከላ ሙከራውን እያካሄደ ነው። ይህም ከተሳካ ለመጀመሪያ ጊዜ አይነ ስውራን የማየት እድል አገኙ ማለት ነው። ላይክ እና ፎሎ ማድረግ እንዳረሱ። ፒስ አውት።